በሞተ ሰው ማላገጥ የሞተን ሰው መስደብ እንኳን ሞቱ ብለህ መናገር ጸያፍ ንግግር ይሄን የተማርነው አባታችን ሙፍቲን ስናስብ አሁንም አናለባብስም በሞተ ሰው ማላገጥ የሞተን ሰው መስደብ እንኳን ሞቱ ብለህ መናገር ጸያፍ ንግግር ይሄን የተማርነው ነብዩ አለይሂ ሰላቱ ወሰለም لا تصبوا الموتى يموتن سو እንዳትሳደቡ ለምን فإنهم أفضوا إلى ما قدموا ወዳሳለፉት ስራ ሄደዋል እንዳትሰድባቸው حديث في البخاري من حديث عائشة رضي الله تعالى አይ ምን ሳደበው ምን ተቸውኮ እንዲ ሰው ስለነበር ቢድዓ ያራምዳለሁ ቢድዓ አይደለም ኩፍር የሚያላምዱትን ያራመደውን አቡ ጀህል እንዳልሳደብ ታዘን አቡ ጀህል በእስልምና ታሪክ እስልምናን ነብዩን ያስቸገረ ግለሰብ የዚህ ኡማ ፍርዓውን ብለው ስም ያወጡለት ናቸው ነብዩ አለይሂ ሰላቱ ወሰለም ታዲያ መካን ከፍተው ሲገቡ የአቡ ጀህል ልጅ አባቱ ሙታል ኢክሪመቱ ብኑ አቢ ጀህል አገር ለቆ ደየመን ሄደ ረሱል ካዙ ይገሉኛል ብለ ያኔ ሚስቱ ሰልማ ነበር ወደ ነብዩ አለይሂ ሰላቱ ወሰለም መጣች የአላህ መልእክተኛ አለቻቸው ኢክሪማ እባክህን እኔን ምልጃ ልጠይቅ ወደ አገሩ ይመለሳለች ሰላም ሰጥቼሻለሁ ይንጣላት ሚስቱም ሄደችና የመን ረሱል አለይሂ ሰላቱ ወሰለም በሰላም እንድትገባ ፈቀደውላል አብረሂና ብላ ይዘው መጣች መንገድ ላይ እሱ ገና እየመጣ ረሱል አለይሂ ሰላቱ ወሰለም ለሰሃቦቹ ዞራሉና يأتيكم عكرمة عكرمة እኮ ይመጣላችኋል ሙስሊም ስደተኛው ነው ይመጣል አደራችሁን አባቱን እንዳትሳደቡ የእስልምና አቡ ጀህል ነው እንዳትሳደቡ የሞተውን ሰው አይጎዳውም ያለን ሰው ግን ይጎዳዋል የማን አባት ሲሰደብ ማን ደስ ይለዋል ያማን ታዲያ ኢክሪማ ወደ መካ ገባ ነብዩ አለይሂ ሰላቱ ሰላም ቆሙ በፈገግታ ኢክሪማን ተቀበሉት ኢክሪማ ከአባቱ ጋር ቡሩክ በርካታ ሰሃባ ይገደለን ፈገጋሉና መርሐበን بالراكب المهاجر ፈረሰኛው ስደተኛ እንኳን ደና መጣህ አሉት ነብዩ አለይሂ ሰላቱ ሰላም ይሄን ነው ረሱል ያስተማሩ የሞቱን ሰው መስደብ በሞቱ መደሰት ከየት ነው የወሰደው የትኛው እስልምና ነው ያስተማረው እነ ኢማም ኢብኑ አልቀይም በሐሳብ ልዩነት ላይ አቋማቸው ምን ነበር ችግሩ መጽሐፎቻችን አላየነ እስኪ ኪታባቸውን አገላብጥ እነ ኪታብ الروح ان هذه الارواح الى بلاد الافراح نزهة المتقين وروضة المشتاقين እስኪ ሱ መጽሐፍ አገላብጥ ሲራ على من بلال እስኪ ተመልከት ግባና እነ ኢብኑ አልቀይም የልብን ድርቀት ያከሙበትን አዳኡ ወደዋን እስኪ ገብተህ እንዴት ለስልሰው ልብ እንደሚገሰረሰሩ እስኪ መዳርጁ ሳሊኪንን ገብተ ተመልከት ከሱፊዮች ጋር የነበራቸው ተዓሙ መዳርጁ ሳሊኪ የሚባለው ውብ መጽሐፍ መተካ ያልተገኘለት መጽሐፍ የልብን በሽታ የሚያክመው መጽሐፍ የጻፉት ኢማም አልሐረዊ ይባላል ሱፊ ናቸው ኢማም ኢብኑ አልቀይም ሰለፊ ናቸው ከሳቸው ጋር ያቋም በርካታ ልዩነት አላቸው እዛ መጽሐፍ ላይ እየገቡ እያረሙ እያከቡ እያለባበሱ እየመከሩ መጽሐፉን አስተካክለው አሳትመው አወጡት አሁን መጽሐፉ የማን ነው ኢማም አልሐረዊም ነው የኢብኑ አልቀይምም ኪታብ የሱፊ ሰለፊ ውህደት የታየበት መጽሐፍ እዚህ መጽሐፍ ውስጥ ኢማም አልሐረዊ ከኢብኑ አልቀይም ጋር አቋም ይለያያሉ ታዲያ ምን ይላሉ ኢብኑ አልቀይም ስተት ሲያገኙ ሸይኹል ኢስላም አልሐረዊ ይላል ተመልከቱ ሸይኹል ኢስላም የሚሉት ኢብኑ ተይሚያ ነበር ሸኻቸው ለኢማም አልሐረዊ ሸይኹል ኢስላም ይሉት ነበር ሱፊ ናቸው እኒ ሸይኹል ኢስላም ይላሉ አሐቡ እኛ ዘንድ የተወደዱ ናቸው ይላሉ ሲያርሟቸው ምን ግን እውነት ከሳቸው በላይኛ ጋር የተወደደ ነው ብለው አርመዋቸው ያልፋሉ መጽሐፉን ጽፈው ሲጨርሱ አንድ ቃል እኛ አቋል ሰው ባጠፋ ቁጥር ካወገዝ ነው ባጠፋ ቁጥር ሙብተዲዕ ካልነው ሙሽሪክ ካልነው ማን ይተርፋል ለዚህ ትውልድ ነው አባታችን ሙፍቲን ስናስብ አሁንም አናለባብስም የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ቢሰጠው የሚገባ ጉዳይ ይሄን አናለባብስ ትውልድ ሲጠፋ ዝም ብለናል እንወዳለንና ከብራቸዋል እሳቸው ምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባ ለአባታችን ዱዓ ማረግን ነው እኛ ምንፈልግ
ይሄ መታረም ይኖርበታል። ሶስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላቸው። ለመሻይኾቻችን፣ ለወላጆቻችን፣ በቅርብ ላጣናቸው ቤተ ዘመድ ዱዓ ይፈልጋል። እንኳን እኛ ድረሱልን ልንል የሞተን ሰው ከፍና አጥበህ የከተትከው አፉ የሸተተ ሽቶ ቀብተህ ድረሱልን ይርዳኝ፣ እንዴት አይነት አእምሮ ነው! በርግጥ አልሐምዱሊላህ አዲሱ ትውልድ ይሄን የሚቀበል ትውልድ የለም። ይጠቅማል እንዴ ነው የሚሉ ልጆችን ስታወራቸው። ትላልቆች ከዚህ መታረም አለበት። ለሞተ ሰው ዱዓ ነው የሚደረገው። የኛን ዱዓ በጉጉት ነው የሚጠብቁት። የዱንያ ስራቸው ተቋርጧል። ከኛ ዱዓ ነው የሚያገኙት እነዚህ ሰዎች። የመጨረሻና አራተኛው እኛ ዝግጅት እናድርግ። ዑለማዎች ካለፉ፣ ትላላቅ ሰዎች ካለፉ ነገ ተተኪኛ። ፉደይል ብኑ ዒያድ አንድን ግለሰብ አገኘው። አንተ ሰው ሆይ እድሜህ ስንት ነው አለ። 60 ዓመት ያላቸው። አንተ 60 ዓመት ሙሉ ወደ አላህ እያቀናህ ነው እንዴ? ተነገተ። ልደርስ እኮ ትችላለህ አላህ ዘንዳ። ያ ፉደይል እና ሊላህ አለ። ታዲያ ምን ላድርጋል? በቀረሁ እድሜ አስተካክል፣ ያለፈውንም ይመጣውን አላህ አስተካክል። አሚት ሞት ለትልቆች ብቻም አይደል። ሐሰኑል በስሪ ሽማግሌዎቹ ሲያዩ ምን ይሉ ነበር? እናንተ ሽማግሌዎች ሆይ አዝመራ ከደረሰ ከበቀለ በኋላ መታጨድ እንጂ ምን ይቀረዋል? ምን ትጠብቃላችሁ ይላቸው። ወጣቱ ደግሞ እንዳይዘናጋ ሽማግሌ እስከሆን ፋብሪካውን እስክጨርስ፣ ፎቁን እስክጨርስ፣ ቢዝነሴን አቅጣጫ እስካዘው ብሎ እንዳይዘናጋ ለወጣቱም ዞር ይሉና እናንተ ወጣቶች ሆይ አዝመራ ለምርት ሳይደርስ ውርጭ እንደበላው አይታችሁ አታቆም እንዴ ይሏቸው። ሞት ሲመጣ ሕፃን አይመርጥ፣ ሽማግሌ አይመርጥ፣ ትልቅ ትንሽ ለሁሉም ይላካል። የተወሰነ ጊዜ አለው፣ የተወሰነ ቦታ አለው። ዝግጅት ይፈልጋል። ውስጥ ራሳችንን ሂሳብ መስራት፣ የሰው ዕዳ ካለብን ጥግ ማሳዝ፣ ለቤተሰብ ያልነገርነው ያልጻፍነው ካለ ጥግ ማሳዝ ይፈልጋል። አላህ ሁላችንን ይዘንልን። መሻይኾቻችን ሁሉ አላህ ይዘንላቸው። ያ መን ትሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወፊ የውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ